ስላተረፍኩኝ በጣም ነው የማመሰግነው። ምንም አይደል። አሁን ተረጋጋሽ? ጭንቀትሽ ቀለላልሽ? አዎ ቤል፣ አሁን ለቆኛል። እሺ። እና አይበረድሽም እንዴ? ለምንድን ነው እንደዚህ የለበሽው? አይ አልበረደኝም። ደግሞ ናፍቀሽኝ ነበር። እንደዚህ ብቻችንን የምንሆንበት ጊዜ ይቋጣል። አዎ ልክ ነህ። በሰዎች ተከበብን አይደለ? አዎ። ደግሞ ችግሮችም እየተደራረቡብን ነው። አይዞሽ ቤል፣ ምንም ነገር ቢፈጠር ከጎንክ ነኝ። ምንም አይነት ችግር ቢመጣ ሁሌም አብሬያለሁ። ቤሉ፣ ምን እያደረጋችሁ ነው? ምንድን ነው የተፈጠረው? ምንድን ነው ያየሁት? ሊዛ፣ በቃ ምንም አላየሽም። አሁን ስፖርት እየሰሩ ነው። በኋላ አውራሻለሁ። ውድ ቤተሰቦች ማኮ ያው በጩኸ የተወጋ ስለነበር የቴዲ ጋርድ ነው በጩኸ የወጉት። ያው ባለፈ ክፍል አያችሁ ከሆናችሁ ማለት ነው። እዚህ ያው ቤሉል ነው ያመጣው ወደ ቤት። ያው ሆድ ነው የተወጋ። ከዛ ያው እናኒ እናቱ ተጠራችና መጣች። የእናት አንጀት እንዴት እንደመሰዝ ነው ማለት ነው። ልጄ ምን ሆነክ? ልጄ ምን ነው የመታክ? ማን ነው የመታክ? ማን ነው ምንድን ነው እያለች ነበረች ማለት ነው። ከመን ተደባድበህ ነው በጭሆ የተወጋት እያለች እያለቀሰች ነበረች። መቼም እናት ነች ማለት ነው። ወደ አሮር ነው እየተጨነቀት ነበረች። የት ሄዶ የት ገባ እያለች ነበረች ማለት ነው። ከዛ ማኮለ ደግሞ እናንዬ እኔ ዳና ነኝ፣ ትንሽ እኮ ነው አትጨናነቂ እያላት ነበረ። ሳለ ደግሞ እናንዬ ደግሞ ምን ጉድ ነው? ምን ነው ችግር ምንድን ነው? ፈጣሪ ሆይ እንደዚህ ችግር የበዛ እንደዚህ እያለች ነበረት ማለት ነው። እዚህ ያው ለእግዚአብሔር መማረር አልነበረኝም፣ ምክንያቱም እግዚአብሔር ይፈትነናል ማለት ነው። ውድ ቤተሰቦቼ መጨረሻችን ትዕግስት ካደረገን ግን ሁሉ ያልፋል በትዕግስት ማለት ነው። ውድ ቤተሰቦቼ እዚህ ያው ናኒ እያለቀሰች ነበረች እናቱ ማለት ነው። ቤሉል ደግሞ አይዞሽ ትንሽ እኮ ነው፣ አይዞሽ አታልቅሽ፣ እንደዚህ እያላች እኔ በዚህ ተቀመጭ እንደዚህ እያላች ነበር። ቤሉል ደግሞ ናኒ እናቱ ላይ ደግሞ ከአጠገቤ ከልጄ ነው የሚሆነው እያለች ነበረች። አጥም ልስራለች፣ እስኪ እሰራለሁ አለች እና አጥም ሰራችለት ማለት ነው። ከዛ ቤዛ መጣችና ውጭ ነበረች። ቤዛ የቤሉል አክስት ማለት ነው። ከዛ ማኩለ ደግሞ በጣም ነው የሚያፍቅራት ማለት ነው በውስጡ። እሷ ግን አታውቅም ማለት ነው። መጨረሻ ቤሉልና ቤዛ ይሆናሉ። ምክንያቱ ቤሉል በፍቅር ነው የሚታየው እሷ ቤዛ ማለት ነው። ግን ቤሉል ልታግዘው ብሎ ነው ያመጣት እንጂ በፍቅር አይደለም። ምክንያቱም ለኑኑ ነው የሚያፍቅራት ማለት ነው። መጨረሻ ግን ማኮና ቤዛ ነው የሚፋቀሩት የሚጋቡት። ውድ ቤተሰቦች እንደዛ ያስባችኋላችሁ? እኔ እንደዛ ነው የሚመስለኝ ማለት ነው። እና እሳ ምን ሆነ ነው ቤዛ ደነገጠች እና ማኩለ ደግሞ ዳና ትንሽ ነው እያለ አይነዋ በስርቆት እያየ ነበረ ማለት ነው። ቤሉል ደግሞ እያያቸው ነበረ፣ እያፈሩ ነበሩ። ቤሉል ደግሞ እየሳቀ ነበር በውስጡ። ምክንያቱም አይቀናም። ሌላ ሲሆን ፍቅረኛ ስትሆን ይቀናል ነበር። ቤሉል ግን ፍቅረኛ አልሆነችም፣ እየሳቀ ነበር ማለት ነው። ከዛ ቤሉል ቤዛኔ ያላትና ላውራሽ ነው ያላትና ለብቻቸው ሆነው እያወሩ ነበሩ። የት ነበርሽ? አሁን ሰዓት ሌሊት እኮ ነው፣ እየታመሸሽ እንደዚህ እያላች ነበር። እሳለ ደግሞ ከኤልሽ እናት ነበርኩ አለችትና ስለ ደግሞ በጣም ደነገጠ። ያው እቅዳችን እንደዛ አልነበረም እኮ እንደዛ ብሎ ተናደዳትና አይ ለጠንቅቃ ብዬ ነው በሌሎች ሰዎች እየደወሉልኝ ልናገኝሽ እንደዛ እያሉኝ ስለሆነ ነው አለትና ስለ ደግሞ አኮርፎ ቤሉል ሄደ ማለት ነው። ከዛ ቤዛ ተደወላትና ማነው የደወላት? ያው ቴዲ ነው የደወላት ማለት ነው። ቴዲ በጣም የተረገመ አደገኛ ሰው ነው። ለሳለ ልጠምድ በፍቅር ልጠምዳት ነው ማለት ነው። ያው ስለ ደግሞ የኔ ቆንጆ የኔ ማርያ ላይ የቀበጠረ ነበረ እንደሰማችሁ። ያው ሳለ ደግሞ ቤዛ ደግሞ ያው ኃይለኛ ነች፣ ግን
ሴቶች የሚባለው በትንሽ ነው የሚናምነው ለሰው ማለት ነው። በፍቅር ደግሞ ትወድቃለች መጨረሻ ላይ ቴዱ አደገኛ ሰው ስለሆነ ማለት ነው። ከዛ ያው ምንድነው የሚቀባጠረው ማሬ እንደዛ የሚለው ብላ ስልኩ በጆሮ ዘጋች ማለት ነው። ውድ ቤተሰቦቼ ኤልሽ ደግሞ ተደወለላት ስልክና ያው ጆን ነው የደወለላት። በውጭ ሆነ እየጠበቀ ነበር። ሳለ ደግሞ ወጣችና ስሚ ኤልሹ እኔ በጣም ነው የምወድሽ፣ በጣም ነው የማፍቅርሽ፣ ግን አንድ ነገር ልንገርሽ እንደዛ እያለ ነበር። ኤልሽ ደግሞ አንተ ስማ ደነዝ፣ እኔ አሁን ፍቅረኛ አለኝ፣ እንዳያይ ደግሞ ከዚህ ጥፋ፣ ከዚህ ራቅ፣ ከአሁን በኋላ እንዳትደውልልኝ እንደዛ እያለች ነበር። ኤልሽ ደግሞ ያው ከዛ ጆን ደግሞ አንድ ነገር ላስማሽ ስልክ ልደውልሽ ዝም በይ አላትና ከዛ የኤልሽ እናት ደወለላት ማለት ነው። ከዛ ከደወለላት በኋላ ልጅሽ ከኔ ጋ ነው ያለች ልንገራት ወይም አካውንቴ ልታስገብኝ ነው አላትና እሳለ ደግሞ እረፍ አንተ ሰውዬ እንዳትነግራት እንደዚህ እያለች ነበረት። ኤልሽ ደግሞ ለእናቴ በምንድን ነው ያፈራራሃት ያለክ አለችትና ከዛ ደውሎ ያው እስከ 10 ቆጥራለሁ ከዛ እምቢ ካልሽ እነግራታለሁ ለልጅሽ አላትና እሳለ ደግሞ መጨረሻ ላይ ይሻለች ማለት ነው። ከዛ ኤልሹ ተናድዳ ከአሁን በኋላ ልጁን እንዳትደውልልኝ አለች እና ያው ሄደች ማለት ነው። ጆን ደግሞ እየፈከረ ነበረ። ያው አንድ ቀን ልነግረሽ ይሆናል እንደዚህ ያለ ነበረ። ከዛ ሄዷል ማለት ነው። እንዳንለ ደግሞ ልልሹ ያ የውሸት ፍቅር እየጀመረ ነው። ምክንያቱ የተደበቀ የእናቷ ስለማያውቅስ ድረስ ያው በውሸት አፍቅርሻለሁ እንደዛ እያላት እወድሻለሁ እንደዛ እያላት ነው ማለት ነው። ክፍላ ገብቶ ደግሞ የሆነ ወረቀት ተደብቆ ይሆናል ብሎ እየፈተሸ ነበር። ከዛ መጣች ድንገት ማለት ነው። እሱ ደግሞ ምንም አያጠፋም። ያው ባለፈ ልነጋገር ብለሽ ነበር ለዛ ነው እዚህ የገባሁት አለና ያው እሷ ደግሞ እሺ አለች ማለት ነው። ፍቅር ስለሆነ እሺ አለች እና አወሩ። ከዚህ በኋላ እኔና አንቺ ፍቅረኛሞች የማያውቅ ሰው የለም፣ ዝም በል በውስጥ ሻርጊው እንደዛ አላትና ሳ ደግሞ ተስማማች ማለት ነው። እሺ አላት። ያው ንንለ ደግሞ ለቤዛ ማለት ነው የዚህ ቤተሰብ ናቸው አላ ቤተሰብ አይደላቸውም እንዴት እዚህ የመጣችው ንገርኝ አለቻት። ለኑና ኑኑ ደግሞ ቤተሰብ አይደለኝም ያው እዚህ ያው እህቴ በሰራተኛ መጣችና ከዛ የኤልሽ እናት ያው ከእናቴ ጓደኛሞች ስለሆነ ነው እዚህ የቆየን እስካሁን ድረስ አለችን ማለት ነው ለቤዛ። ያው ማኩሎ ደግሞ ያው በቁስሉ እያመሞ ያው እህቴ ሄዳ መሴት ሄዳ ነው እያለ ምስኪን እሷ አያውቅም። እሷ ወደ ቴድ ነው የሄደች ማለት ነው የደፈራች እንደዛ አያውቅም መስለ ደግሞ ለወንድሟ በቴድ መምታቷ አልሰማችም ማለት ነው። ያው ማኩሎ ደግሞ ያው ወደ ክፍል አገባና በጣም እየተናደደ ነበረ። ያው እህቴ ስላኮረፈች እንዴ ባለፈ ስለነገርኳት እንዴ ያከረፈችን ምንድነው አታኝም እንዴ እንደዛ እያለ ነበረ ማለት ነው። ከዛ ኑኑና እናቱ ደግሞ እንዳትነግሪ እንደዛ እየተባባሉ ምክንያቱም ቁስል ስላለው እንዳይናደድ ብለው ያው አልነገሩም። እሱ ደግሞ ያው ንገሩኝ ሲል ነበር ማለት ነው። ከዛ ኑኑ ነገረችት። ያው ሄደች መሲ እንደዛ አለ። በጣም ተናደደ። ውጡ ከቤት ከዚህ ክፍል ውጡ አለው እና ለኑኑና ለእናቱ አወጣው። በጣም እየተናደደ ነበር። ውድ ቤተሰቦቼ ያው ቤሊል ደግሞ በጣም እየተናደደ በቦክስ እየመታ ነበር። ያው ተናድዶ
የውልሽ እናት እንደዚህ ነች፣ አደገኛ ነች፣ አባት የለኝም፣ እህት የለኝም፣ እኔ ምን ነኝ፣ እኔ ምን አለኝ ብሎ እየተናደደ ነበር ምስኪን ማለት ነው። ቤዛ ላይ ደግሞ ምን ሆነክ ነው? በእኔ ነው የተናደድክ? ይቅርታ አድርግልኝ እንደዚህ ያለች ነበረች ቤዛ። ስለ ደግሞ ችግር የለውም ምናምን እያላ ነበረ። ንንለ ደግሞ ለቤሉል መታ ያው አቀፈችው ማለት ነው። ለወንድም ያመጣህልኝ እንደዚህ ያለች መጣችና ከዛ ታቃቅፎ ነበሩ። ከዛ ደግሞ ያው ስትስሞ ማለት ነው እየተሳማሙ ነበሩ። ቢዛ ደግሞ አያቸው ማለት ነው። ቢዛ ደግሞ በጣም ተናደደች። ምን እያረጋች ነው እንደዛ እያለች የነበረች። ከዛ ቤሊል ምንም አላደርግም ያው ልረጋጋና በኋላ እነግርሻለሁ እንደዛ አላና ያው ሳለ ደግሞ ተናደደች ሄደች ማለት ነው። ውድ ቤተሰቦቼ ቤሉል ያቀደው እቅድ ያው ኮንቱ ልቀር ነው ማለት ነው። ምክንያቱም ቤዛ በፍቅር ነው እያየችው ያለች ቤሉል ማለት ነው። እና ውድ ቤተሰቦቼ እዚህ ይመስላል። በቀጣይ ቪዲዮ እስከሚመጣ ድረስ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ፣ አተባብሩኝ ማለት ነው። ውድ ቤተሰቦቼ በጣም ነው ወዳችሁ። ባይ ባይ። ሰብስክራይብ አድርጉልኝ።